በዓለም ዋንጫ መርሃ ግብር የኔዘርላንድ ብሔራዊ ቡድን ከጃፓን ጋር ያደረገውን ጨዋታ 2-2 በሆነ አቻ ውጤት ጨርሷል። የኔዘርላንድን ግብ አምበሉ ቨርጂል ቫንዳይክ እና ሰመርቪል ያስቆጠሩ ሲሆን ናካሙራ እና ኦጋዋ የጃፓንን የአቻነት ግቦች ከመረብ ማሳረፍ ችለዋል። በቀጣይ የምድቡ መርሃ ግብር ቀጣይ ሳምንት ቅዳሜ ኔዘርላንድ ከስዊድን እንዲሁም እሁድ ቱኒዚያ ከጃፓን ጋር የሚጫወት ይሆናል። ቨርጂል ቫንዳይክም የጨዋታው ኮከብ ተብሎ የተመረጠ ሲሆን የኤዥያ ሀገሮች በዘንድሮ የዓለም ዋንጫ ሽንፈት የሚባል ነገር አልቀመሱም። በዚህም ሳውዝ ኮሪያ ቼክን 2-1 ስታሸንፍ፣ ኳታር ከስዊዘርላንድ አንዳቻ፣ አውስትራሊያ ቱርክን 2-0 እንዲሁም ኔዘርላንድ ከጃፓን 2-2 በሆነ ውጤት ተለያይተዋል። ኔዘርላንድ በዓለም ዋንጫ የምድብ የመጀመሪያ ጨዋታ ተሸንፋ የማታውቅ ሲሆን ይህ በውድድር ታሪክ ውስጥ ረጅሙ ያለመሸነፍ ሪከርድ ነው። ኦራኒዎቹ ለብዙ አስርት ዓመታት በዓለም ዋንጫ የመክፈቻ የምድብ ጨዋታቸው ሳይሸነፉ መቀጠላቸው አስደናቂ ታሪክ ሆኖ የቀጠለ ሲሆን በዚህ ዓመትም ከጃፓን ጋር 2-2 በመለያየት ሪከርዳቸውን ማስጠበቅ ችለዋል። በዛሬው ጨዋታ ኔዘርላንድ 2-1 እየመራች ባለችበት ወቅት ሮናልድ ኮማን በ15 ደቂቃዎች ውስጥ 5 ቅያሬዎችን በማድረግ የጨዋታው ውጤት እየተቀየረ ሲሆን ይህም የጨዋታውን ብልጫ ሙሉ በሙሉ ለጃፓን እንዲመለስ ማድረግ ችሏል። ጃፓን ይህን እድል በሚገባ ተጠቅማ ወደ ጨዋታው ተመልሳ የአቻነት ግብ እያስቆጠረች ሲሆን የኮማን ውሳኔ በጨዋታው ውጤት ላይ ቀጥተኛ ተጽዕኖ ፈጥሯል የሚሉ አስተያየቶች እየበዙ ነው። እስካሁን 7 የአውሮፓ ቡድኖች ጨዋታቸውን ማድረግ የቻሉ ሲሆን ቼክ በሳውዝ ኮሪያ 2-1 ስትሸነፍ፣ ቦስኒያ ከካናዳ አንዳቻ፣ ስዊዘርላንድ ከኳታር አንዳቻ፣ ቱርክ በአውስትራሊያ 2-0 ስትሸነፍ፣ ኔዘርላንድ ከጃፓን ጋር 2 አቻ መውጣት ትችላለች። 7 ከአውሮፓ ቡድኖች ውስጥ ማሸነፍ የቻሉት ስኮትላንድ 1-0 ሃይቲን እንዲሁም ጀርመን ኩርካዎን 7-1 መሆን ችሏል። በዓለም ዋንጫ መርሃ ግብር የኔዘርላንድ ብሔራዊ ቡድን ከጃፓን ጋር ያደረገውን ጨዋታ 2-2 በሆነ አቻ ውጤት ጨርሷል። የኔዘርላንድን ግብ አምበሉ ቨርጂል ቫንዳይክ እና ሰመርቪል ያስቆጠሩ ሲሆን ናካሙራ እና ኦጋዋ የጃፓንን የአቻነት ግቦች ከመረብ ማሳረፍ ችለዋል። በቀጣይ የምድቡ መርሃ ግብር ቀጣይ ሳምንት ቅዳሜ ኔዘርላንድ ከስዊድን እንዲሁም እሁድ ቱኒዚያ ከጃፓን ጋር የሚጫወት ይሆናል። ቨርጂል ቫንዳይክም የጨዋታው ኮከብ ተብሎ የተመረጠ ሲሆን የኤዥያ ሀገሮች በዘንድሮ የዓለም ዋንጫ ሽንፈት የሚባል ነገር አልቀመሱም። በዚህም ሳውዝ ኮሪያ ቼክን 2-1 ስታሸንፍ፣ ኳታር ከስዊዘርላንድ አንዳቻ፣ አውስትራሊያ ቱርክን 2-0 እንዲሁም ኔዘርላንድ ከጃፓን 2-2 በሆነ ውጤት ተለያይተዋል። ኔዘርላንድ በዓለም ዋንጫ የምድብ የመጀመሪያ ጨዋታ ተሸንፋ የማታውቅ ሲሆን ይህ በውድድር ታሪክ ውስጥ ረጅሙ ያለመሸነፍ ሪከርድ ነው። ኦራኒዎቹ ለብዙ አስርት ዓመታት በዓለም ዋንጫ የመክፈቻ የምድብ ጨዋታቸው ሳይሸነፉ መቀጠላቸው አስደናቂ ታሪክ ሆኖ የቀጠለ ሲሆን በዚህ ዓመትም ከጃፓን ጋር 2-2 በመለያየት ሪከርድ